ላንተ ብዬ አይደለ እንዴ ስንት ሰው ሰገራ ላይ ሳፈጥም ሙሉ ያንተን የትምህርት ቤት ክፍያ ለመክፈል ብዬ አይደለ እንዴ የስንቱን ሰው ቂጥ በመርፌ ሞገው? ለምንድን ነው አርፈህ ማትማር? ለምንድን ነው አንተ በረበሽክ ቁጥር እኔ አጣዳፊ ተቅማጥ እንደያዘው ሰው መመላለሰው ትምህርት ቤት አጠቅልሎ ወደዛ ኮሮና መሰልክ እንዴ? ከዚህ በላይ ምን ይሁን? አሁን አንተ የኔ ስፐርም ነህ? መልስልኝ፣ ስፐርም ነህ? ለነገሩ ይበለኝ ምን ነው እናት ያኔ ኮንዶም እንጠቀም ስትለኝ እሺ ባልኳት ኖሮ አንተ ምን አለብህ ከኮንዶም አመለጥክ? ያልጋ ስተት አንሜ በሩን ይዘህ እየሄድክ ነው? ባኪ በሩ ተሰብሮብኝ ላሰራ እየሄድኩኝ ነው። እና ማታ ሌባ ቢገባስ? ቤት አባቱ ነው የሚገባው። በር ይዤ እየሄድኩ አንዴ። ይቅርታ የኔ ወንድም፣ ይሄ ባንክ ነው? አዎ ባንክ ነው፣ ግን ይሄ ደግሞ ዝርፊያ ነው። ሁላችሁም እጃችሁን ወደ ላይ። ግን እኮ የደም ባንክ ነው። ይቅርታ የኔ ወንድም፣ ንግድ ባንክን ታሳየኛለህ? እንዴ ነው ምን ካልበላህ እኮ አይወጣም ነው። ደርቆብህ ነው? ሰላምታም የለም እንዴ? በጠብስሽስ አንቺን ብዬ አይደል እንደ የቆምኩት? የፍቅርሽ መዓዛው እንደ ባሩር ሽታ፣ አይንሽ ስናይፐር ነው ከሩቅ የሚመታ። እኔን ነጥሎኛል ከምወደው ጋንታ፣ አንቺ ነሽ መንስኤው ትጥቄን እንድፈታ። ሰማሽ? በእኔና አንቺ ሪሌሽንሺፕ ውስጥ መለያየት የሚባል ነገር የለም ከዚህ በኋላ። ወይ ትወጂኛለሽ ወይ ደግሞ ግንባርሽን ብዬ እደፋሽ። ነይ ይኸውልህ የኔ ልጅ፣ በዚህ አጋጣሚ የምነግርህ ነገር አለ። ከድሮም ጀምሮ አትመቸኝ። በጣም ነው የምጠላ። እናትህን ራሷ ሱሪጅ ስላት እምቢ ብላኝ ነው ይኸው ሳልፈልግ በግድ አባቴ ሆንኩት ማለት ነው። እንዴ ሳገኘህ ራሱ በቃ ይሄ እነቃው ነጠው ገደሉ ነው የሚለኝ እና በጣም ነው የምጠላ በጣም። ኧረ አባዬ ደግሞ ይሄማ በጭራሽ አንተ አይደለህም መጠጡ ነው። ያማን እንዴ ሚሪንዳ እኮ ነው። ስማ ዴቭ፣ አባት አለፉ። ቤቱ ጋር በዚህ ኧረ ሞቱ ለማለት ፈልጌ ነው ነው እንዴ? እኔ ደግሞ እኮ አለፉ በዚህ ጋር ስትለኝ ሞቱ ያልከው መስሎኝ እኮ ነው። ምን የሆነ ሰዓት ተቸግረን ያሳለፍነው ነገር አዲስ ነገር አይደለምና እውነት ነው የምልህ ምንም ሊያሳስብህ አይገባም። አንተ እኔን ቺፕስ ይፈልደው እንዴት አባውት ነቀለ ስንት ብር እንደገዛው ታውቃለህ? ስለ ፈጣሪ እርዱኝ። ህይወት ቂጧን ሰጠችኝ ወገን። የእሱ አይደለም የከፋው፣ ቂጧን አልተጠረገችም ወገን። ቂጧን ሳትጠረግ ቂጧን ሰጠችኝ ህይወት። ስለ ፈጣሪ አይ መጠረጓን ምን ያህል እንደሆነ ታውቃላችሁ? ሄሎ ብሎኬቱን አስገባው አይደል እንዴ ብሮ የምትለኝ አንተ? ስራ ላይ ለምን ትበጠብጠኛለህ? ኮንትራክተሩስ ቢሆን እንዴ በቃ ስንት ፊት ገርፎኝ እኮ ነው የማመጣው ገንዘቡን እንዴ። አንተ ተቀልዳለህ እንዴ? ወይ አለው ዳርስቲ ገብተኝ አክሽ ዛሬ ምንም ብር አላስኩም። አይተሽዋል? ባዶ እርግጠኛ ነኝ? ምንም የለኝም። የምር ታው ግን በደንብ ፈትሽ ትኪስም ምንም ይሄው ፈትሽው መጀመሪያ በደንብ ይሄው የለኝም ብለኸኝ ነበር። ጋብዘኛ ሆና እንጂ ሰለብ እባክሽ ማዘር ከሸማቾች ስኳር ግዛ ብላ ልካኝ ነበርሽ። ቻው ነገር ይስተካከል፣ አታስብሽ። ባለሱቅ አቤት። ሁለት ዳቦና አንድ ወተት እስቲ። አይዞሽ፣ ችግር የለውም፣ ሁሉንም ነገር እናስተካክል። ይኸው። እሺ እንካስ
ምንም አታስብ። ገና ልብስ ወርቅ ትለብሳለህ። ምንም አታስብ። ሂሳብ ስንት ነው? 100 ብር። እሺ እንካ። ውይ በተኛበት ያሟት እንዴ ውይ በተኛ አመሰግናለሁ። ዛሬ ደግሞ እድል ብሎ እንደሚያጋጥም ጌታ ሆይ እስኪ አንዴ ባኪ ወጥበል ፈልክ በዛለፍ ያምሻል ለሴትዮ ምንም በዛለፍ አልኩ እንዴ። ኧረ ዞር በልኝ ከመኪናዬ ልግባበት። አብራች እንዴ አምስት ሚሊዮን ብር ሰጧቸው አንዴ። ከዚህ በላይ ምንድነው የምፈልጉት? ልጄ መልሱልኝ፣ ልጄ መልሱልኝ፣ ልጄ አብቅቷል። አይዞህ ፈርቼ ነበር ዳድ። አይዞህ ልጄ። ምግብ እኮ የሚሰሩት በረጋ ዘይት ነው ዳድ። ልባቸው ይርጋ። ሌላ ምንም ማለት ዳድ ተሰቃዩ። አይዞህ ካለ ቢጃማ እኮ ነው ያስተኙኝ ዳድ። እኔ ምን ይሻለኛል? በቃ ተረጋጋ። አይዞህ ተረጋጋ። ወይ ቁርሴን አርፍደው ሰጡኝ። አራት ሰዓት ቁርስ ዳድ። እኔ ልራብ፣ እኔ ልጠማ ልጄ፣ እኔ ልራብ። ወይ ቁርስ ላይ ሽሮን አይቻለቅ። ወይኔ ሰቃይተዋል እኮ ልጄ። በቃ ውሃ ጠማኝ አልኳቸው ዳድ። የቧንቧ ሰጡኝ ዳድ። ፈርቼ ነበረ ዳድ። አይዞህ ፉድ ፖይዝን ይዘኛል ብዬ ፈርቼ I'm afraid so much. አይዞህ ዳድ ይደር ከዚህ በኋላ አንዴ ወረድ ብላችሁ አገፉልኝ። ገፋ አድርጓትና እዚች ጋር ደርደር አድርጉኝ። ቁልቁለት ናት። ተያይዘን መሄድ ነው በሰላም ማለት አይሻል? ደረሳች ኑ እንጂ ያዛትና ናት። ያዛት። ጤና ይስጥልኝ። ለምን እንዳስቆምኩት ታውቃለህ? ኧረ አላውቅም። እኔም አላውቅም። በልሙሽን አምጣ። እኔ እኮ ምንም አላጠፋሁም። እኔም እኮ ምሳ አልበላሁም። አጣና አንተ ለማን እንዴ? እዛ ጋር ቁሳ ገዝተህ ነው የመጣኸው? ቀስ እያልክ አይደል? ይኸው ምንድን ነው? ሁለት ሰው እኮ ነው የገጨው። እሺ ይኸው። አዎ አባ ዳቦ ግዛኝ። ማለቴ ጤና ይስጥልኝ። እዚህ እኮ ከልጆቹ ጋር እያልኩኝ ተከተብኩ። በል ብር አምጣ። መኪና ውስጥ ሆናችሁ ብር አትስጡ ተብሎ የለ እንዴ? እኮ ወርደህ ደስተኛ። ጤና ይስጥልኝ። መንጃ ፈቃድ አለህ? አዎ አለኝ። እኔም አለኝ። መኪና አንተ ነው? አዎ የኔ ነው። አሁን ግን የኔ ነው ማለት ወረድ እንዴ? ቆይ ምንድን ነው? መኪና እኮ የኔ ነው። ኧረ ጋሼ ደብረህ ጋሼ ቁራሌው ቀራለ። አቤት። እኔ ጋር ቆንጆ እቃዎች አሉ። ለሰከንድ ሰወርሽኝ። ማነህ? ቁራሌው ነኝ። እንደምታስበው አይደለም። እንደምታስበው ነው። ምንድን ነው ያዝከው? አይ ቤት ለቤት ጡት ማሳዣ መረከብ ጀምረን። ቦክሰርስ አትፈልጉም? እሱን በብዛት ተረክበናል። ቦክሰሩን ካልወሰድክ ቦክሱን ውሰዳ። ሳታበዛ ገነትንም ሲኦልንም አንድ ቤት ውስጥ አየሁ። ወለወለኝ። ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ። ተኝበት። ተሸራረፌ እንዳልክ ነው እንዴ ፍላጎታችሁ ዛሬ? እንደዚህ ከሆነ ግን እንዴት አላውቅም ታዲያ። ቲክታክ ላይ ነው የምንንቀሳቀሰው ነው ዋት ያ ሶሻል ሚዲያችን ላይ በተለይ ደግሞ በጣም አሁን ላይ ኢንፍሉዌንሰርስ ከሚባሉት ውስጥ የግንባር ቀደም አለ አይደል? እኔ ግን አላውኩም።
አላወኩም። አንቺ አትከታተይም ቲክቶክ የእውነት አትከታተይም። ናውዴስ እኮ በቃ እኔ ነኝ ከእናትህ ግንባር ቀደም ያለሁት። ምን ሆነሽ ነው? እንደዚህ እኮ ነገር እንዴት አላውቅም ታዲያ። አቃይሽ አትከታተይም ያልኩሽ ለዛ ነው። አየሽ አይደለ? ናውዴስ ቲክቶክ ላይ በጣም አለ የተባለው ሰው። ኦኬ እሺ አይደለ? ኦኬ ታንክ ዩ። እሺ አየሽ አይደለ? ሰው ሁሉ እኔን ስራ ነው እንግዲህ የሚከታተለው። አመጣሽ እኔ ምንሽማ ይኸውልሽ፣ ስማ የትኛውን ስራ ነው የምትወጂው? ቆይ ስራዬ ታዲያ አድናቂ አይደለሽ እንዴ? የምን ስራ ነው? ስማርት ባንክ አስመዝግቤያለሁ። ዶም ማስከፈት 50 ብር 50 ብለናል። ኧረ ቲክቶከር ማለት እዛ ጋር ሰው ነው የሚገዛን ይገዛናል። ምን ያደርግልናል? በቃ በዚህ ራሳችን እንኳን ነው የምንለው። ሰላም ነው አባ፣ እንዴት ነው? ሰላም ያውታም ወዙ ይላል እዚህ ጋር እንዴት ነው? ሰላም ወረዚህ እኮ እየሄድን እንደው በቃ ቸኩረን ከእንትን ቸገር አደረገንና ገንዘብ ኳስ ነው የእናንተ ነው? አዎ የእኛ ናት። አሪፍ ናት። እርግጠኛ ነኝ እናንተ? አዎ እኛ እርግጠኛ ማለት ምን ማለት ነው? ከውጭ መጥቶለት ነው ሳይሆን መጥቶለት ነውና ብር ሲቸግረን እንደው ሸጥ አድርገን ሌላ ነገር ብንገዛ ብዬ ያላችሁ ነው። እስኪ ፓተርኑን ክፈቱ። 13 ፓተርኑን ክፈቱ። ፓተርኑን ክፈቱ። ፓተርኑን ክፈቱ። እሺ ፓተርኑ ከውጭ ነው የመጣው ነው። እኛ እናውቀው ገና ሰርቃችሁት ነው ማለት ነው። ኧረ ሰርቀነው ለምን በዘራችን የለም። ለማንኛውም ኢንስፔክተር ና ያዘው መጣ። ያበደ ስልክ ሰራውላቸው ነው የምልህ። ኢንስፔክተር በዘር የሚል ለኔ ራሱ እንካስ እኔ ሊሳም ኧረ አንድ ቁርጥ እንኳን ትጎዳለህ። ተው ልጄ ጋራቸው ይከረናል። በእናትህ አንድ ቁርጥ እንኳን ከተበላለህ መሰል ጉሮሬን ይዞኛል። አይታኛክልኝ እኮ በእናትህ አንተ ውስጥ ወጥ የለም እንዴ? ኧረ ከጎን ሰው አለ። ተዋቸውን ያለቀስኩት እኔ ቢጀመር እነሱ ግን አላሉ ወጡን አስወጣ ግን የማን ልጅ ነህ? ቆይ አንተ እኔ ግርማ ልጅ ነኝ። ግርማ ደግሞ ማን ነው? ግርማ እዛ ላይ ሰፈር። እስኪ ኮፍያ ነው ልክ እንጂ። ኧረ በእናታችሁ አታሰቃዩ። ባለፈውም እንደዛ በዛኛው በር ገብቶ ነበር። እስኪ አንተ ዳፉ ሞኬ ቢኖር እኮ ቤቱ 2 ኩንታል ጤፍ ነበር። እሱ ሴሉን ጥሎት ሞታ አይደል? ዝም በል። ኧረ ለምግብ ተቀመጥኩ ሞኬዬ። አይ ኧረ ምን ወጣሁት ሞኬዬ። የኛና ጋሪ የኔ ጓደኛ ለአንተ ሲባል እንደዚህ ለምግብ ልገመት ወይ? አየየ እንዴት ይሻላል? እሺ ተነስ። ምግብ እንደዚህ እሱም ሄዱን አይጣችሁ ምግቡን ከለከላችሁት ለህዝቡ። ኧረ ተስካር ነው እባካችሁ ይብሉበት ሰዎች ባመሉ ናራና ይሄዳሉ። አንጀቴን በላው አንተ አንጀቴን ካለበ ምኑን በላውት እንካው ወጡን አምጡልኝ መናታችሁ ይርቦናል። ስጧቸው ለነሱ ወይ ወጡን አምጪው ተወሰደብን። እንግዲህ ምን ይደረግ ወጥ አይቀርማታችብን። እኛም ተረኛ ነን። አይ እንግዲህ እኛም ተራችን መጠበቅ ነው። አንቺ ግን እንደዚህ ስታሽቃብጭ ነበረ። ለብርቄ ነው እና ከቀብሩ ማለት እኔም ብርቄ እያስደረሽ ስትለደልቄ ነበረ። እኔን መታዋርጅ እኔ እንኳን ነበይ ጠባል አለ ቡና ፍልታ ጠርታኝ አጣቀኔ ምናገበኝ ቡናም ስትጠራኝ ነበር፣ ስታፈላ እቃም ስታውሰኝ ነበር። ብርቄ ጀሮ አርዳ እንኳን ብቻዋን እኮ አትበላ። እኔን ጠርታኝ አጣቀኔ እንኳን ብናለች። እኔ ምናገበኝ ደግሞ የወት ታሪኳ ሲነበብ 45 ዓመቷ የተባለ 60 ዓመቷ ይል ኧረ 62 ነው እና 45 ያለ ባሏ እኮ እኔ 60 ዓመቷ ነው ብሎ ሲያወራ ሰምቼዋለሁ። 62 ነው። አንቺ ዋሽተው ነው። ምንድነው ያ? ምን በስጋ ነው? ስጋ ታርዱ ለብርቄ በስጋ ወይ ጥጋ ብርቄ ስጋ በልተን አታውቁም? ዛሬ የቀብሯ ስጋ ኧረ ለባለቤት ልደውልለት። አንቺ ማባል የለሽ። ሄሎ ኧረ ና ከልቅሶ በስጋ ነው። አዎ ና ተሎ ባለወጥ ስሪ እንዳትላይ ቤት ሽሮ ነው። አዎ ፔስታል ካገኘ ይዘናል። ለነሚጣም እንወስደላቸዋለን ስጋ ተሎ በልና። አዎ እሰይ ባሌ ሊመጣ ነው። ምን አይነት ሰው ናችሁ? ምን ነው እንዴ ገናን ጾም እኮ ነው። ጾም ነው አንበለ አረኛ ዝም ብለሽ ቢያንቺ እኔ ባሌ ያስገድፎኛል። አንቺ ባሌ የለሽ። እኔ እኮ ባሌ ያገደፈኝ እሺ አንቺም ብትሞች እነዚህ ምንም ይከታብ
የኔ ባል መጣው ፍቅሬ መጣው። አንቺ ባላለሽ እንዴ? አዎ ምን ነው ገንገበት። ታዲያ ሁሉ ስለ ሞሽን የሰራ ነው ምንድነው? ጊዜን ትገልብኛለች እንዴ? ራስ አቅሚ በእናትሽ ታስጠላ ማለት ደርሻለሁ ብለዋል። እማዬ ግን እኛ ረስቶን ይሁን እንዴ? እኔ እናቱን እናንተ ወንድሙን ከረሳማ ጉድ ነው እንዴ? እኛንማ አይረሳንም እኮ እንኳን ለቤት አበቃ ወንድሜ፣ እንኳን ለቤት አበቃ ወንድሜ። እንኳን በሰላም ቆያችሁ። እንኳን ለቤት አበቃ። እናንተን ካገኙ አይቀር ቀጣይ የምትሆኑ ሰርክዬ ነች። የትዳር አጋሪ ብዬ አሰብኳት፣ ፍቅረኛዬ ብዬ አሰብኳት ሰርክዬ። እኔ እናት አሁን እድሜዋ እንደኔ ገፍቶ ሊሆን ይችላል፣ 40 ምናምን ገብታ ሊሆን ይችላል። ቶሎ ትኝት ዱልድ ቶሎ እንቁላሏ ፌል ሳይረግ ሰርክዬን አገናኙ ማካችሁ። ቤታቸው ረስቼዋለሁ። ንገሪኝ ማይ። ምንድነው የታሰርከው እኮ ሰርካለም ስትማግጥብህ አግኝታ ገላሃት። ሰርክን ገድዬ ነው የታሰርኩት። እንዴት ዘነጋሁት? ሰርክዬን ቋጭቼ። ወይኔ በቃ ጓደኛዬ ጋር ልሂድ። ከባያ ጋር አንድ ሁለት እያልኩ ጽናናለሁ። ባያ አራዳች ባያ ከወሰዱኝ ቤታቸውን ረስቼዋለሁ። ወንድሜ ስትማግጥብህ ያስካት እኮ ከባይሉ ጋር እኮ ነው። እሱንም ገለዋል። ባያንም ቋጨሁት። አረከው ባያን ጓደኛ ወንድሜ ይዞ። ኧረ ምን ይሻለኛል እኔ? ይሄማ በእስር ብቻ አይወጣልኝም። ይሄ ቁጭት ቤተሰቦቻችሁን ሂጅ ይቅርታ፣ የእሷን እናትና አባት ይቅርታ ልበላችሁ ዘሩኝ። ወንድሜ እነሱንም እኮ ለፖሊስ ጠቆማችሁ ብለህ ማለት በሷ ቁጭት ጸጥ አረካችሁ። 7-0 እንዳይቀጥል እኮ ነው ያረኩ ወንድሜ። ምን ይሻለኛል? ምን ይሻለኛል? አይዞን ማን አባሽ ነሽ? ምን አባሽ ሆነሽ ነው ተንበርክሽ የምታለቅሽ? እናትህ ነች። እናትህ እኮ ነች። የምን አባ እናት? አንተ ራሱ ማን ነህ? ወንድምህ ነኝ። አሃ ሻሻ የምን ሻሻ? የምን ፖሊስ የምን ፖሊስ